ሰላሙ አሌይኩም ወራህመቱላህ ወበረካቱ። ሰላም ብያለው ውድ ሀገሬ ልጆች። ሰሞኑን እንግዲህ በተከሰተው ነገር በጣም አዝኛለው፣ በጣም አዝኛለው። ወላሂ በጣም ነው ያዘንኩት። ከውስጤ ምንም ሊጠፋ አልቻለም። ብዙ ሰው ይሞታል፣ ብዙ ሰው በሰው እጅ ህይወቱ ይጠፋል። ግን የአሁኑ አሟሟት ደግሞ የአሁኑ በግፍ ሰው ልጅ የሰው ነፍስ መጥፋት በጣም እንደ ቀላል የታየ ነው ያለው። እባካችሁ ውድ እህቶቼ ወንድሞቼ፣ ቀልድ አታብዙ። ወላሂ ቀልድ አታብዙ። በአሁኑ ሰዓት ቀልድ እያበዛን ነው። ሰዎች ራሳቸውን አጠፉ፣ ታንቆ ሞቱ የተባለ ያለው። ቀልድ አታብዙ፣ ብዙ አትሳቁ። በቃ አንዳንዴ ፈጣሪያችሁን አስታውሱ። ወላሂ ጌም እያላችሁ ያው የምታመጡት መዘዝ ያው ይሄ ነው። ጌም ያላችሁ መታደርጉት ነገር የለም። ጌም ያላችሁ ስትፈልጉ ሽንት ቤት ትገባላችሁ፣ ስትፈልጉ በርበሬ በጥብጣችሁ ትቀባላችሁ፣ ስትፈልጉ ባናታችሁ ትተከላላችሁ። ግን ይኸው በላይቭ ላይ ሰው ሲታረድ አሳያችሁን ማለት ነው። እባካችሁ ውድ ሀገሬ ልጆች አላህን ፍሩ፣ አላህን ፍሩ፣ አላህን ፍሩ። ይሄ ላይቭ ላይ የምትቀመጡት ሰዎች አላህን ፍሩ። መርዝ አትርጩ። በቃ ህዝቡ ላይ መርዝ አትርጩ። ኢትዮጵያ ችግር ወግሯታል። ኢትዮጵያ ተረብሻለች። ኢትዮጵያ ተርባለች፣ ታጠብታለች። ወላሂ እኔ በጣም ነው ያዘንኩት። በጣም እኔ ቀልድ ነበር የመሰለኝ። የሰው ደም እንደዚህ ሲቀዳ እኔ በጣም ነው ያዘንኩት። የእውነት ወዴት የሄድን ነው? የሳዑዲ መንግስት ደግሞ የሚገባውን አካል እንደዚህ ያደረገውን አካል እሱ ወንድማችን በፈሰሰበት ደም እሱም እንደዚህ እንዲፈስ እኔ ለወንድሜ ፍትህ ጠይቃለሁ። ፍትህ ጠይቁ። በቃ እንደ ቀልድ አትዩት። ወላሂ አትዩት እንደ ቀልድ የሚታይ ነገር አይደለም። እንደ ቀልድ ዘር አትጥሩ፣ ዘር አትጥሩ። እዚህ ጋር ዘር አያስፈልግም። ዘር በምንም ተአምር እዚህ ጋር ዘር ሊጠራ አይስፈልግ። ከሁሉም ዘር በአሁኑ ሰዓት አውሬዎች ሞልተዋል ማለት ነው። ከሁሉም ዘር አለ። ማንም የተኛው ዘር ያላችሁ ኦሮሞን ለብቻ አማራን ለብቻ ለይታችሁ አትጥሩ። በየሀገሩ ወረኞች አሉ፣ በየሀገሩ ሰው በሎች አሉ። ወላሂ አሉ፣ የሉም አትበሉ። እንደነዚህ አይነቶች መንግስት ፈልጎ ባሉበት ወንድማችን አዋርዶ እንደገደሉት ፍትህ ለወንድማችን በየሚዲያችሁ ጩሁ ማለት ነው። ደግሞ ላይቭ ላይ ቁጭ ብላችሁ ስለ አንድ ዘር ወግናችሁ የምትጫወቱ እናንተ ራሱ በህግ ትጠየቃላችሁ ማለት ነው። እኔ እስካሁን ድረስ ከስንት ዓመት ከ9 እና ከ7 ዓመት በፊት የማውቃቸው ዘረኞች ጥንቦች ዩቱብም ላይ ያሉ ቲክቶክም ላይ ያሉ ማለት ነው። እንደነዚህ አይነት ሰዎች ለህግ እንዲቀርቡልኝ እኔ በትህትና ጠይቃችኋለሁ። ውድ ሀገሬ ልጆች ምስኪኖች፣ ለእናቴ አንድ ነኝ በአላህ ያላቸው ነው እንግዲህ አንገቱን በብላ ቆርጦ ደም ለኛ ያሳዩን ማለት ነው። እንደ ቀልድ የተጀመረ ነገር ዛሬ እንደዚህ ሆኗል። እኔ ውስጤ በጣም ተሰብሯል። እውነት በጣም ነው የተረበሽኩት። በጣም ነው ያመመኝ። በቀደም ደግሞ የ14 እና 18 ዓመት ልጅ ተጋደሉ ተባለ። እሺ ከማን ምን ይማሩ እነዚህ ልጆች? ትላልቆቹ እንደዚህ በውርደት የተዋረዱ በውርደት የሰው ነፍስ ያጠፉ በረሃ ላይ በሰው ሀገር ከዚህ በፊት ብዙ ነገር ሰምተናል። ከዚህ በፊት ብዙ እህቶቻችን ላይ ብዙ በደል ደርሶባቸዋል። ብዙ ሳኡዲ ላይ ብዙ ሹፌር ነኝ ብሎ አስገብቶ ሆነች ወጣት ተጫውቶ እንደፈለገ አድርጓት ማለት ነው። ማንን ምንም አታመጭም ያላት ሰው አውቃለሁ እኔ ሳኡዲ ውስጥ ቁጭ ብሎ ማለት ነው። እባካችሁ አላህን ፍሩ፣ አላህን ፍሩ። የእናትን ልብ አትስበሩ፣ የአባትን ልብ አትስበሩ። እውነት እኛ ሚዲያ ላይ ቁጭ ብለን ሰዎችን አናገዳድላቸው። ኢትዮጵያ በራብ የተሞተች በራብ ወጣቶች አልቆባታል። ከዛ አፈሳ አለ። ከዚህ አፈሳ የት ሄዱሽ? እነዚህ ወጣቶች ምን ያዙ? እስኪ ንገሩን። አሁንም ቢሆን የሳኡዲ መንግስትና የኢትዮጵያ መንግስት እንደነዚህ አይነት ቆሻሻ ሰዎችን ከምድር ለነሱ በጭራሽ አይገባቸውም ማለት ነው። በምንም ተአምር ምድር ላይ ለመቆየት ምንም አይነት እድል አያስፈልጋቸውም ማለት ነው። ማንም በማንም ደም ማንም መጫወት አይችልም። ያ አላህ ዘንዳ የሰው ነፍስ በጣም ውድ ነች ማለት ነው። ማንም ሲፈልጉ በሃይማኖት ነው የሞቱት ይባላሉ፣ ሲፈልጉ በዘራቸው ነው የሞቱት ይባላል። እዚህ ጋር ምንም የሰው ነፍስ ሁሉም እኩል ነው። ሁሉም የተኛውም ሃይማኖት፣ የተኛውም ሰው፣ የተኛውም ዘር የሰው ልጅ ነው።
በግ እንኳን ስታርድ ደብቅ አይረድ ነው የሚባለው። የሰው ልጅ ይሄን ያክል ከተዋረደ ወዴት ይሄድ ነው? የቂያማ ምልክት ደርሷል። ለዚህ እባካችሁ የሀገሬ ልጆች ወላሂ እንደነዚህ አይነት ሰዎች ይህ ምን የሰራችሁ ነው? እና አቡ አሚራ ናችሁ ምናምን የምትባሉት የሳኡዲ ኤምባሲ ሁላችሁም ተባብራችሁ እንደዚህ አይነት ቆሻሻዎች ሰዎችን ከሳኡዲ አስወጡልን ማለት ነው። ይኸው በቀደምም እንደዚሁ ላይፍ ላይ የሆነ ወጣት ስለሆነ ልጆች ሲያወራ ነበር። ልብስ አስተካክላችሁ ልበሱ፣ እንደዚህ ልበሱ ተብሎ ልጁ ተጠይቋቸው ነበረ። በንጋታው ያ ልጅ ሙቶ ነው የተገኘው። ለምንድን ነው እንደዚህ አይነት ወንጀል የተሰራ ዝም ብላችሁ የምታዩት? ለምንድን ነው ሳኡዲ በረሃ ላይ መዝራዓ ላይ ያሉት ልጆችን ለምንድን ነው የሚያልቁት? ለምንድን በግፍ እንትን የሚሰወሩት? ለምንድን ነው እንደዚህ እንዲሆን የጠበቃችሁ ያላችሁት? ምን ያደረጋችሁ ነው ያላችሁት? አስወጡ በቃ። መዘጋትም ካለበት ይዘጋ በቃ። ሳኡዲ እንዴ ምን ነው እናትም ለቅሶ በጦርነት ያለቀ ወጣት አይበቃትም? ምን ነው እናት እንደዚህ ያክል እናቶቻችን ላይ ግፍ ምናስቀምጠው? ያጨበጨቡለት ወንድሙን አርዶ ወንድሙን እንደማሳየን ከዚህ በላይ ምንድን ነው የምንጠብቀው? የእውነት እኔ በጣም ነው ያዘንኩት። እውነት በጣም ነው ያዘንኩት። እኔ እንደዚህ አይነት ነገር ምንድነው? ወዴት ነው ሄድና ያለ ነው? የት እንሂድ? እሺ እኛ ይሄን ያክል ጭካኔ፣ ይሄን ያክል መርዝ ለህፃናቶች ማሳየት ወላሂ አላህን ልንፈራ ይገባል።